አልደነደንም እንደ ልባችን ለሚሞቱ ወገኖቻችን እናለቅሳለን ነው እንማይወጣናል ሬሳ አንስተን ፎቶ የምንለቅ ሰዎች በግ እንዳረደ ጎረምሳ ሰው እያረደ ፎቶ የሚነሳ ሰው ልባችንን ማደንድኗል እንዴት አልደነደንም ትሉኛላችሁ ልባችንን ማደንድኗል ወንድሙን የገደለ ስንት አለ አይደል ሰው እንደበግ ሰርቆ ወስዶ አፍኖ ብር አምጣና ልልቀቅ የሚል በዚህ ዘመን ሆድ የሞላው ሁሉ ስራ ነው ለሰው ተሳልፎም እኮ ገንዘብ ማግኘት ይቻላል በዚህ ዘመን ራቁትን ሆኖ ደንሶም ገንዘብ ማግኘት ይቻላል ግን ሆድ የሞላው ሁሉ ስራ ነው እንደ ክርስቲያኖች ገንዘብ ማስገኘት የቻለው ሁሉ ስራ ነው እንደ ለክርስቲያን አይደለም እግዚአብሔርን የሚያሳዝን ስራ ሰርቶ ገንዘብ ማግኘት በረከት ሳይሆን መርገም ነው የሾምናቸው ሰዎች እኮ ናቸው አልታመንልን ያሉ አይደል የሾምነው ካላዳነን ያስተማርነው ካላስተማረን አገር ካልቀየረን ይሄ ችግር አለ ማለት ነው እግዚአብሔር ተለይቶናል ማለት ነው ዕውቀት ብቻውን አገር አያድንማ የእግዚአብሔር ረድኤት ያስፈልጋል ነፋስ እጽዋት እንዲያብቡ እንዲያፈሩ ያደርጋል ነፋስ ከሌለ እጽዋት አያብቡም አያፈሩ ይሄ ነበር ስራው ውሆችን ህይወት እንዲኖራቸው ያደርጋል ነፋስ ከሌለ ውሃውም አይጠጣም ይሞታል የነፋስ ስራው የነበር እግዚአብሔር ሲቆጣ ግን ለመቅሰፍት ያደርገውና ህንጻ ይነዳል አገር ያፈርሳል እኛ እኮ ሲሰድቡን የምንማታ ሲመቱን የምንገድል ሰዎች እኮ ነን የተሻለውን በቀል የምናደርግ አንድ ስድብ ከሰደበው ራሱን ከሰደበው አባቱን ጨምሮ ይሰድበዋል እያሳደገ ጥፍ እያደረገው ነው የሚሄደው እንዲህ ነው ክርስትና ቤተ ክርስቲያን ማዳን የሚቻለው በወሬ እኮ አይደለም በእንባ በጸሎት ወደ እግዚአብሔር በመመለስ ነው ድል መንሳት ያለው ክርስቲያኖች ምክንያቱም እስራኤል የእግዚአብሔር ሕዝብ ነው እስራኤልን የሚነካውን ያኑን ብለን እንደሚነካ ነው ምክንያቱም እስራኤል የእግዚአብሔር ቤተሰብ ሆኗል የእግዚአብሔርን ቤተሰብ የሚያፈርስ ማንንም ቢሆን እግዚአብሔር ራሱን ያፈርሰዋል እዚህ ጣና ስትሄዱ ዘጌ ስትሄዱ አቡነ በትረ ማርያም በበትራቸው አይደል ጣናን የተሻገሩት በምን መጣ አባ ታንኳ የለም አሏቸው በዘንጌ ያሉ ዘጌ ተባለ ብለው ነግረውናል ማለት ታሪኮች እግዚአብሔር ረድኤቱን ሲጨምርበት ዘንግም ድልድይ ይሆናል እግዚአብሔር ረድኤቱን ካልጨመረበት ግን ድልድይም ያሰጥማል ትሑታንን እግዚአብሔር ከየትም ፈልጎ ያመጣቸዋል እቡያንን ደግሞ ያዋርዳቸዋል በትዕቢተኛ ሰው እግዚአብሔር ስራ ይሰራል በትሑታን ነው የሚሰራው የመምህራኑ ብዛት የትምህርት ብዛት ይሆን እንዲደፋር ያደረገ በቃሉ እንዳንኖር ጸጋው እንዲጎልብን በረከት እንድናጣ ያደረገ እሱ ይሆን እንደው ከቃል ያለፈ አልሆነ